ሰላም እንዴት ናችሁ? የአምባ ኤሌክትሪካል ሶሉሽን ቤተሰቦች፣ በዚህ ቪዲዮ የአውቶካድ ግራፊክስ ወይም ዩዘር ኢንተርፌስ እናያለን። ይህን ቪዲዮ ከመጀመሩ በፊት ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸው ቪዲዮዎች በቀላሉ ማግኘት ይችላሉ። እናመሰግናለን። አውቶካድን በሶስት የተለያየ መንገድ መክፈት ይቻላል። አንደኛ አውቶካድ ለመክፈት ኦል ፕሮግራም ላይ ልክ እንደዚህ ገብተን አውቶዲስክ የሚለው እዚጋ ክሊክ እናደርግና እዚጋ አውቶካድ የሚላለ እዚጋ መክፈት እንችላለን። ሁለተኛው አማራጭ ደግሞ ሲ ውስጥ ገብተን ፕሮግራም ፋይላችን ላይ እንደዚህ ክሊክ እናደርግና አውቶዲስክ ይላል። እዚጋ አውቶዲስክ ላይ ገብተን ለምሳሌ እኔ የምጠቀመው አውቶካድ 2023 ነው። እዚህ አውቶካድ የሚለውን መፈለግ እንችላለን። ለምሳሌ እዚጋ ክሊክ ብናደርግ እዚጋም መክፈት እንችላለን። ሌላ ደግሞ አውቶካድ ልክ እንደዚህ ከዲስክቶፕ ላይ እዚጋ ራይት ክሊክ አድርገን ኦፕን ወይም ደግሞ ዳብል ክሊክ ብናደርግበት መከፈት ይችላል። ስለዚህ ለምሳሌ አሁን ከዚህ ጋር እንክፈት። ስለዚህ ልክ እንደዚህ አውቶካዳችን አሁን ከፈተ ማለት ነው። ይሄ አውቶካድ ከተከፈተ በኋላ ሶፍትዌሩ ቀጥታ አውቶካድ ላይ ስራ ከመጀመራችን በፊት አውቶካድ ግራፊክስ ዊንዶ ወይም ደግሞ ዩዘር ኢንተርፌስ የምንላቸውን ነገሮች መጀመሪያ ብናይ ለስራ ያቀልናል ማለት ነው። ልክ አውቶካድ ከተከፈተ በኋላ መጀመሪያ እዚህ ጋር ከላይ የምናየው ታይትል ባር እንላለን ወይ ደግሞ ታይትል ያለበት ማለት ነው። እዚህኛው ላይ የምናገኘው ምንድነው? አንደኛ ታይትል እናገኛለን። ለምሳሌ የዚህን ድሮይንግ ብናይ ድሮይንግ ዋን ይላል። አውቶካድ ቨርዥን ደግሞ 2023 ነው ማለት ነው። ይሄ ማለት ምንድነው? የዚህ ድሮይንግ ይሄ እዚህ ጋር የምንጠቀምበት አውቶካድ ቨርዥኑ 2023 ነው። ታይትላችን ደግሞ ድሮይንግ አንድ ወይም ድሮይንግ ዋን ይላል ማለት ነው። ታይትል ባር ቀጥሎ የምናገኘው ሜኑ ባር ነው። ዚስዋን ይሄ ሜኑ ባር የምንለው ይሄ ሜኑ ባር ዋና ዋና ያዛቸው ኢንሰርት፣ ቪው፣ ፋይል፣ ኤዲት ሌሎች ብዙ ነገሮችን ይዟል። ወይም እዚህ ጋር እንደዚህ ክሊክ ስናደርግ ወደ ታች ፑልዳውን የሚል ወይም ደግሞ የሚዘረጋ ነገር አለ። እዚህ ጋር ለምሳሌ ስናይ ኒው መክፈት ከፈለግን ኒው ወርኪንግ ኤሪያ ኦፕን ማድረግ ከፈልግ ከሆነ ኤሪያ ላይ ወይም የተቀመጠ ሴሌክት ያስቀመጥነው ኦፕን ማድረግ ብንፈልግ፣ ብሮዝ ማድረግ ብንፈልግ፣ ሴቭ ማድረግ ስንፈልግ ሴቭ አስ፣ ኢምፖርት፣ ኤክስፖርት፣ ፐብሊሽ፣ ፕሪንት ሌሎችንም ይዞልናል። ይሄ ሜን ቫሩ ብዙ ጊዜ ይሄ ሜን ቫሩ አርኮልድ ፑልዳውን ሜንስ ይባላል። ለም ቅድም ልክ እዚህ ጋር ስነካው ስናደርግ ወደታች የሚዘረጋ ነው ወይም ደግሞ እንደዚህ ሆኖ የምናየው ነገር አለ። ስለዚህ ፑልዳውን ሜንስ ይባላል። ከሜኑ ባር በስር ያለ ምናለ ቱል ባርስ ምንለዋል። ይሄ ማለት ነው አጠቃላይ ኮንቴን ያደረጋቸው ዋና ዋና ካቴጎሪዎች እዚህ ውስጥ አሉ። እነዚህ ካቴጎሪዎች ስራ በምሰራበት ጊዜ ኮማንድ ሳንጠቀም ጀስት እነዚህን ብቻ በመምረጥ እንደ ኮማንድ ማለት ነው እነዚህን በመምረጥ ስራ መስራት እንችላለን። ለምሳሌ እዚህ ጋር ድሮይንግ ቱልባርስ ነው ድሮ ለማድረግ ምሳሌ አሁን ላይንን ክሊክ አድርገን እዚህ ጋር ድሮ ብናደርግ ጀስት አሁን ላይን ድሮ እያደረግን ነው ማለት ነው። ልክ እንደዚሁ ሰርክልን ክሊክ አድርገን ሰርክል እንደዚህ ድሮ ማድረግ እንችላለን ማለት ነው። ወይም በሚፈልገው ኦብጀክት አይነት ድሮ ማድረግ እንችላለን። እዚህ ጋር ለምሳሌ ሲመጣ ሞዲፋይ ቱል ባርስ የሚባሉ አሉ። እነዚህ ሞዲፋይ ቱል ባርስ ለምሳሌ ለማንቀሳቀስ፣ ሮቴት ለማድረግ፣ ለመቁረጥ፣ ኮፒ ለማድረግ፣ ለማባዛት፣ ሚረር ለማድረግ ስንፈልግ ብዙ አይነት ሞዲፋይ ቱል ባሮች እዚህ ጋር አሉ ማለት ነው። እዚህ ጋር ደግሞ አኖቴሽንስ አለማ እነዚህ ዳይሜንሽን ከቴክስት ብዙ አሉ እዚህ ጋር የተቀመጡ። ወደዚህ ደግሞ ስንመጣ ላየር ፕሮፐርቲ የምንለው አለ። ይሄ ላየር ፕሮፐርቲ ለምንድን ነው? ድሮ በምናደርግበት ጊዜ ድሮይንጋችን በጣም ኮምፕሌክስ እና ሂውጅ የሆነ ሲስተም ከሆነ ስራዎቹ እንዳያስቸግሩን በከለር ታይፕ ለምሳሌ ላይኖችን ወይም የምንሰራውን ድሮይንግ ላይን ታይፑን፣ ከለሩን፣ ወይቱን እና ሌሎች ስታንዳርድ እናስቀምጥለታለን። ያ ማለት ብዙ ኮምፕሌክስ አይሆንብንም ስራችን ማለት ወይም ደግሞ ያቀልናል። ለምሳሌ እዚህ ድሮይንግ ላይ ብንመጣ ስለ ላየር ለማየት አሁን እዚጋ ክሊክ ብናደርገው ይሁን ላየር ነው። ይሄን እንዴት ክሬት እንደምናደርግ እናያለን። ለምሳሌ እዚጋ ስንመጣ በቢጫ ድሮ የተደረጉ ነገሮች ወይም እዚህ ላይ የተሰሩ በቢጫ የተሰሩ ስራዎች ምንድናቸው ማለት ነው? ክሊክ ላይን ነው ማለት ነው። ሌላ ለምሳሌ እዚጋ እንምጣና ፒንክ ከለር የተቀመጠው ምንድን ነው? ፋየር አላርም ነው። ሌላ በግሪድ የግሪድ ለምሳሌ በፔን በዚህ በቀይ ተቀምጧል። ሶኬት በከለር ኦፍ ላየር በዚህ አይነት ከለር ተቀምጧል ማለት ነው። ስቴርን ለምሳሌ ስናይ ስቴር በእንደዚህ አይነት ከለር ተቀምጧል ያልነው ድሮይንጋችን ላይ። ስለዚህ ድሮይንጋችን ላይ ድሮ ስናደርግ ብዙ አንቸገርም ማለት ነው። ሌላ እዚህ ቱልባር ላይ ኦብጀክት ፕሮፐርቲ የምንለው አለ። ኦብጀክት ፕሮፐርቲ ማለት ምንድን ነው? bar provides convenient access to the most important object codes such as color, line type, line weight and plot style። እዚህ ጋር እንገባና አጀስት እናደርግ ገና መጀመሪያ አጀስት እናደርግ ከለሩን። ይሄ ኦብጀክት ፕሮፐርቲ የምንለው አብዛኛው የሆነን ኦብጀክት ከምንፈልገው ፕሮፐርቲ ወይም ከዛ ከኦብጀክቲቭ አይነት ጋር ከለሩን አጣጥመን እንድንሰጠው ድሮ እንድናደርገው ነው። ስለዚህ መጀመሪያ ከመጀመራችን በፊት ሴስ እናደርግ እዚህ ጋር እንገባለን። ለምሳሌ ከለሩ በምን በላየሩ ነው፣ በዲፎልት ነው፣ በብሎክ ነው የሚሰጠው የሚለውን ከዛ ላይኑ ምን አይነት ላይን ነው፣ ይሄን ከመረጥን በኋላ ምን አይነት ላይን ነው ምሳሌ እዚህ ጋር ባይላየር ነው ካልን ባይላየር ያደረግነው። ከዛ ቲክነሱስ የላይኑ ቲክነስ ምን ያህል ነው፣ ወይም ደግሞ የላይኑ ታይፕ ካራክተሩ ወይም ደግሞ እዚህ ጋር ላይን ታይፕ አክቹዋሊ እዚህ ላይ ገብተን ሴት እናደርጋለን። ይሄንን በሚቀጥለው ስለምናየው ይሄንን እንመርጣለን የት ኦብጀክት ፕሮፐርቲ ላይ ማለት ነው። ከዚህ ቀጥሎ የምናየው ድሮይንግ ኤሪያ ዚስ ዋን። ይሄ ድሮይንግ ኤሪያ ኢት ኢዝ ዘ ኤሪያ ዛት ዊ ካን ድሮ ኦር ኤዲት
አወር ድሮይንግስ የምንፈልገውን ድሮይንግ የምንሰራው እዚህ ድሮይንግ ኤሪያ ላይ ነው። ወይ ደግሞ የሆነ ድሮይንግ ከዚህ የተሰራ ድሮይንግ ካለ ኤዲት የምናደርገው እዚህ ድሮይንግ ኤሪያ ላይ ነው ማለት ነው። ይሄ ድሮይንግ ኤሪያ ቱ ታይፕ ኦፍ ድሮይንግ ኤሪያ አለ። አንደኛው ሞዴል የምንለው ነው። ሁለተኛ ላይአውት የምንለው ነው። ሞዴል የምንለው ጀስት ይሄ ማለት ነው። እዚህ ጋር የሚታይ ማለት ይሄ ማለት ነው። ክሊክ ብናደርገው ይሄ ራሱ ማለት ነው። ሁለተኛው ደግሞ በላይአውት ሲቀመጥ ጀስት ይሄ ላይአውት የሚለውን ክሊክ ብናደርገው እንደዚህ ሆኖ ይታያል። መቼ ይሄ ድሮይንግ እኛ የምናደርግበት ይሄ ራሱ ነው ማለት ነው። ስለዚህ ይሄ ድሮይንግ ኤሪያ ዩዘር ኮኦርዲኔት ሲስተም አለ። ለምሳሌ ይሄ ማለት ኤክስ ዋይ ዜድ ኮኦርዲኔት ወይም ይሄ ለምሳሌ ቱዲ ስለሆነ ኤክስ ዋይ ዳይሜንሽኑ ወይም ኮኦርዲኔት ሲስተሙ ይሄን ያሳየናል ማለት ነው። ከድሮ ስልክ ከምንስልበት ኤሪያ ወደታች ደግሞ ስንመጣ ኮማንድ ላይን አለ። ዚስ ኢዝ ኮማንድ ላይን። ይሄ ኮማንድ ላይናችን እዚህ ጋር ታይፕ ኮማንድ የሚለው ይሄ ኮማንድ ኢት ኢዝ ዱ ቱ ኢንሰርት ነሰሰሪ ኢንስትራክሽን ቱ ዘ ሶፍትዌር። ለምሳሌ እዚህ ጋር የሆነ ነገር ማዘዝ እንችላለን። ለምሳሌ እዚህ ጋር ላይን ብዬ ላይን ኤል ማለት ነው ባጭሩ ላይን። ዜናውን ድሮ ባረግ ላይን ድሮ እያደረግኩ ነው ማለት ነው። ይኸው ላይን አሁን እናንተ እንደምታዩት እዚህ ጋር ላይን ድሮ እያደረግ። ስለዚህ ይሄ ኮማንድ ላይን እንለዋለን ወይም ኮማንድ ዊንዶ ይባላል። ዜን ከዚህ ከኮማንድ ዊንዶ ወደ ታች ደግሞ ስናይ ምን አለ? ስታተስ ባር እንለዋለን። ይሄ እዚህ ጋር አለ። ለምሳሌ እዚህ ጋር ምን አለ? ሞዴል አለ። ይሄኛው ማለት ነው። ዜን ግሪድ አለ። አሁን ለምሳሌ ግሪድ ማለት የዚህኛው አፒራንሱ ማለት ነው። ለምሳሌ ግሪዱን ኦፍ ባረገው እንደዚህ ሆኖ ብቻ መቀመጥ ይችላል። ይሄ ወርኪንግ ኤሪያው ድሮይንግ ኤሪያችን እንደዚህ ነው መቀመጥ ይችላል። ወይም ደግሞ እዚህ ጋር ግሪዱን ኦን ባረገው በግሪድ መልክ ይታያል ማለት ነው። ብዙ ለምሳሌ እዚህ ላይ ኦርቶ አለ። ማለት ነው 90 ዲግሪ ወይም በምንፈልገው 90 ሆሪዞንታል ወይም ቨርቲካል ብቻ ድሮ ማድረግ እንችላለን። እዚህ ጋር አሁን ላይን መድረግ ድሮ ባረግ እዩት 90 ዲግሪ ነው። 0 ዲግሪ አለዛ 90 ዲግሪ። ይሄኛው ደግሞ ፖላር እንለዋለን። በዚህ ደግሞ ድሮ ካደረግን ለምሳሌ እዚህ ጋር ላይን እንምረጥና እዩት እንደፈለገኝ በምፈልገው አይነት ዲግሪ ላይኖችን ድሮ ማድረግ እችላለሁ ማለት ነው። ስለዚህ ስታተስ ባር ነው። ይሄ ስታተስ ባር ነው። ብዙ ሞዴሎች ለምሳሌ እዚህ ጋር ስንመጣ ስናፒንግ አለ። እዚህ ጋር ፖላር ኦስናፕ ክሊክ አድርገን ሴት እናደርጋለን። እዚህ ጋር ኦስናፕ እንለዋለ። ይሄ ሚድ ፖይንቱን ጫፍና ጫፉን አሳየን ሜዥር ስናደርግ ለተለያየ ነገር ጠቅም ስለምናየው በሚቀጥለው እና ሌሎችም አሉ ስታተስ ባር ላይ እነዚህን እዚህ ጋር ስታተስ ባር ላይ ማየት እንችላለን። አመሰግናለሁ።